ውድ ወንድሞችና እህቶቼ ዛሬ ይዘንላችሁ የመጣነው ትርጉም እጅግ በጣም አስፈላጊና እያንዳንዳችን ልብ ልንሰጠው የሚገባ ነው። ህይወታችን ውስጥ ሁሌም የሚያጋጥመን ነገር ግን ብዙዎቻችን የምንዘነጋው ትልቁ እውነታ የሆነውን ሞት ነው። አብራችሁን ቆዩ። ትልቁ ችግራችን እኛ ሟች እንሸኛለን፣ ወደ አላህ እንመለስም። ችግራችን እኛ ሁሉ ቀን ሬሳ እንሸኛለን ወደ መቃብር። ሁሉ ቀን ይሞትብናል ወዳጅ ዘመድ ጎረቤት አባት እናት። እኛ ግን አንገሰጥም። አላህ ጥራት ይገባው። ከሰዓታት በፊት ከኛ ጋር አልነበረምን? ከሰዓታት በፊት ከኛ ጋር አልነበረምን? ከኛ ጋር ይበላ አልነበረምን? ከኛ ጋር ይጫወት አልነበረምን? ከኛ ጋር ይጠጣ አልነበረምን? ከኛ ጋር ያሳልፍ ይቀልድ አልነበረምን? በቃ ይችናት ዱንያ፣ ይችናት ዱንያ። እንዲህ በቀላል አጠገብህ የነበረ ሰው በሰዓታት ውስጥ ቢሞት ምን ይባላል? እውነት ነው። ከአጠገባችን ስንት ሰዎች በድንገት ተለይተውናል። ነገር ግን ለተወሰነ ቀናት ከመገረምና ከመደንገጥ በኋላ ይረሳል። በአላህ ይሁንብህ ይባላል። እገሌን አቅርቡት፣ እገሌን ቅበሩት፣ ዶክተሩን አቅርቡት፣ ኢንጂነሩን ቅበሩት፣ ኢንቨስተሩን ቅበሩት፣ ይሄን ሀብታም ቅበሩት አይባልም። የሚባለው ጀናዛውን አስቀድሙ፣ ጀናዛውን አምጡ፣ ጀናዛው ላይ ስገዱ፣ ጀናዛውን ተከተሉ። ሁሉም ቅጽያ ተነሳ፣ ሁሉም የክብር ስም ተነሳ። የትኛው ቅጽያ ይቀራል? የትኛው ስምስ ይቀመጣል? መኪና ያለህ ከሆነ ወይ ከፊት ወይ ከኋላ ጻፍበት እንዲህ ብለህ። የፈለግከውን ያህል ብትኖር አንተ ሟች ነህ፣ የፈለግከውን ብትወድ አንተ የምትለያይ ነህ። በቤትህ ውስጥ ዘወትር ስትገባ በመታየው ቦታ ላይ ጻፍ። የፈለግከውን ያህል ብትኖር አንተ ሟች ነህ፣ የፈለግከውን ያህል ብትወድ አንተ የምትለያይ ነህ ብለህ በሞባይልህ ላይም አስቀምጥ። በሞባይልህ ስክሪን ላይ ሁሌ ስልክህን ስትከፍተው ታየው ዘንድ የፈለግከውን ያህል ብትኖር አንተ ሟች ነህ፣ የፈለግከውን ያህል ብትወድ አንተ የምትለያይ ነህ ብለህ። የአኼራ እህትና ወንድሞቼ ሞት ሁሌም በቅርብ ርቀት ላይ ነው። መቼ የትና እንዴት እንደሚመጣ አናውቅም። ነገር ግን አንድ ነገር እርግጠኛ ነን፣ ይመጣል። መምጣቱም የማይቀር ነው። ታዲያ ለዚያች ቀን ምን አዘጋጅተናል? የሞትን ትምህርት ከመቃብር ደጃፍ ላይ ብቻ ሳይሆን ከህይወታችን እንቅስቃሴ ሁሉ መማር አለብን። ዛሬን ለነገውና ለዘላለሙ አኼራችን እንስራ። ወደ አላህ እንመለስ። መልካም ስራችንን እናብዛ፣ ከኃጢአትም እንራቅ። ምክንያቱም ነገ ምናልባት ሟች የሚሆነው ሰው እኛ ልንሆን እንችላለንና አላህ ሁላችንም ከጥፋት ጠብቆ በአማረ ፍጻሜ ከዱንያ የምንወጣ ያድርገን። አሚን። አኼራ ቲዩብ እስላማዊ ቻናል